በጾሙ የመጀመሪያ ቀናት በሰዓታት የምንጸልየው በብርታት የምንሰግደው ያለ ክርስቶስ ሕይወት የለኝም ብለን የምንተጋው ልጆች ዛሬ ጸሎት ሲደርስ ለምን ደከመን? አንዳንዴ ብቻችንን ስንሆን እግዚአብሔር ርቆኛል፣ ነፍሴ ደርቃለች፣ ከእንግዲህ ጸሎቴ አይሰማም ብለን እናስባለን አይደል? ብቻችንን የምናለቅስባቸው ለምን ተለወጥኩ ብለን ራሳችን የምንጠይቅባቸው ምሽቶች ስንት ናቸው? ብዙዎቻችን ጾም ግማሽ ላይ ሲደርስ የምንጋፈጠው ትልቁ ፈተና ረሃብ አይደለም፣ የሆድ ረሃብንም አለምደነዋል። ስጋችን ከምግብ መከልከል ተለማምዶታል። ትልቁ ፈተና የመንፈስ ዝለት ነው። የጸሎት ጣዕም መጥፋት ነው። የስግደት እንደ ድንጋይ መክበድ፣ የነፍስ መንፈሳዊ ለምለምነት ወደ በረሃማነት መቀየር ነው። ዛሬ በቀንዲል ሚዲያ ጸሎት ሲሰለቸን፣ ስግደት ሲከብደን፣ መጾም ሲከብደን፣ ነፍሳችን መንፈሳዊ ጣዕም ሲርቃት እኛ እንደ ክርስቲያን እንደ እግዚአብሔር ልጅነታችን ምን ማድረግ እንዳለብን በጥልቀት እንነጋገራለን። ይህ መርሃ ግብር ለአንተ ብቻ አይደለም ለእኔም ጭምር ነው። ሁላችንም የምናልፍበት ሁላችንም የምንጋራው የውስጥ ትግላችን ስለሆነ እባካችሁ ልባችሁን ከፍታችሁ ጥቂት ደቂቃ አብራችሁ እንድትቆዩ በፍቅር ጋብዛለሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ አዲሱ ለወጣቶች ብለን የምናዘጋጀው በጉብዝና ወራት መርሃ ግብራችን ነው። እርግጠኛ ነኝ መርሃ ግብሩን እንደምትወዱት አልጠራጠርም። መርሃ ግብሩን እንደወደዳችሁት እስከዛሬም ስንት ክፍሎችን እንደተመለከታችሁ ብትጽፉልኝ ደስ ይለኛል። እኛ በትጋት እስከዛሬ 8 ተከታታይ ክፍል ከዛሬ ጋር 9 ተከታታይ ክፍሎችን ወደ እናንተ አድርሰናል። ከነዚህ ውስጥ ስንቱን አይታችኋል? እርግጠኛ ነኝ ወደ ውስጥ ዘለቅ ብላችሁ ገብታችሁ ብታደምጡት በየትኛውም መርሃ ግብር ላይ ለወጣቶች ብለን አስበን ስለሆነ እየሰራን ያለነው ጥቂት ነገር አታጡበትምና ገባ ብላችሁ እንድትመለከቱ ግብዣዬን አቀርባለሁ። ሁሌም ለእናንተና ለእኔ የሚሆን ሀሳብ ስለሆነ ይህንን መርሃ ግብር ስናዘጋጅ እኛ ወይም እኔ ምተገብረው ሆኖ ሳይሆን አብሬ እየተማርኩኝ ስለሆነ ነው። እኔ ተግብሬ ተግብሩ እያልኩኝ ሳይሆን አብረን እየተመካከርን ለመተግበር እየሞከርን እየታገልን ራሳችንን ለመለወጥ እየጣርን የምንማማርበት መርሃ ግብር እንዲሆን ታስቦ ነው የተዘጋጀ ያለው። ስለዚህ ሁላችሁም ማንም መካሪ ማንም ተመካሪ ሳይሆን እንደው የውይይት ያክል ተረድታችሁ እናንተም በኮሜንት መስጫው ሳጥን ላይ ሐሳባችሁን እያስቀመጣችሁ እንድትካተሉ ግብዣዬን አቀርባለሁ። ኮሜንታችሁን አነባለሁ። ለሌሎችም ደግሞ ሼር እያደረጋችሁ ብዙ ኦርቶዶክሳውያን ተዋሕዶ ልጆች አሉ። ወጣቱ ሙሉ በጭንቀት ውስጥ ያለበት ሁኔታ አለ። ስለዚህ ለወጣቶች እንዲደርስ ሼር እያደረጋችሁ እንድታካፍሉ በትህትና እጠይቃለሁ። ወደ ዋናው ሐሳቤ ይገባለሁ። ዛሬ ሁላችንንም በምስጢር ስለሚፈትነን ነገር ግን በቤተክርስቲያን መድረክ ላይ ብዙ ጊዜ በግልጽ ስለማናወራው ጉዳይ እንመካከራለን። ጾም ጀምረን ጸሎት ይዘን ልክ መሃል ላይ ስንደርስ ጣዕሙ ይጠፋብናል። ያን ጊዜ ውስጣችን ይረበሻል። መናፍቅ እየሆንኩ ነው እንዴ? ወይስ ኃጢአቴ ስለበዛ ነው? እግዚአብሔር ፊቱን ያዞረብኝ፣ በቃ ተረገምኩ ማለት ነው ብለን እንጨነቃለን። በቤተክርስቲያን ቆመን እንኳን ሐሳባችን ይቅበዘበዛል። የቅዳሴው ቃል አይገባንም። ስንሰግድ ልባችን አይሰበሰብም። እንደ ድሮ በተመስጦ ሆነን እንባችንን እያፈሰሰን አንማጸንም። ልባችን ይፈተንብናል። እንባችንም ደርቋል። ምን እናድርግ? ይህ ስሜት የእናንተ ብቻ አይደለም። ይህ ስሜት የኔም የሁላችንም ስሜት ነው። ታላላቆቹ የቤተክርስቲያን አባቶችና ሊቃውንት ይህንን ስሜት በሚገባ ያውቁታል። የመንፈሳዊነት ድርቀት ይሉታል። ቅዱስ ማር ይስሐቅ ይህ ታላቅ የጸሎት ሰው በረሃን የጸሎት ቤት ያደረገ ሊቅ ስለዚህ ስሜት ሲናገር እንዲህ ይላል። ነፍስ በደረቀች ጊዜ፣ ጸሎት በጠፋ ጊዜ፣ ስግደት በከበደ ጊዜ ይህ የእግዚአብሔር ጸጋ ለጊዜው የመሸሸጉ ምልክት ነው ይለናል። ሊቁ የመሸሸጉ ነው እንጂ ያለው የመጥፋቱ አላለም። ፀሐይ በደመና ተሸፈነች ማለት ጠፋች ማለት አይደለም። ደመናው የጊዜ ጉዳይ ነው። ደመናው አልፎ ፀሐይዋ መውጣቱ አይቀርም። የእኛም ድካም እንዲሁ ነው። ግን ለምን ይሸሸጋል? ለምን እግዚአብሔር ይህንን የድርቀት ጊዜ እንድናሳልፍ ይፈቅዳል? ሊቃውንቱ ሲመልሱ እንድንጠነክር፣ የራሳችንን ድካም እንድናውቅና እርሱን በናፍቆት እንድንፈልገው ነው ይላሉ። ሁሌም ጸጋው ሞልቶ የሚፈስልን ከሆነ ሁሌም ጸሎት የሚጣፍጠን ከሆነ በራሳችን ጥንካሬ ይቆምን ይመስለናል። እንታበያለን። እኔ እኮ ጸሎተኛ ነኝ፣ እኔ እኮ ብርቱ ነኝ እንላለን። ስለዚህ እግዚአብሔር ትሕትናን እንድንማር ያለ እርሱ ምንም ማድረግ እንደማንችል እንድንረዳ ያችን የጸሎት ጣዕም ለጊዜው ከኛ ያርቃታል። አያችሁ፣ ጸሎት ስለሰለቸን ብቻ ስግደት ስለከበደን ብቻ እግዚአብሔር ጥሎናል ማለት አይደለም። ይልቁንም ናፍቀኝ፣ ፈልገኝ፣ ያለኔ አቅም እንደሌለ እወቅ እያለን ነው። ማስተዋል የሚገባን ነገር ይህ የመንፈስ ዝለት ያላለፈበት ቅዱስ የለም። ልበ አምላክ ቅዱስ ዳዊት ወይም
እግዚአብሔር እንደ ልቤ ብሎ የጠራው ንጉሱ ነብዩ ቅዱስ ዳዊትን ስንመለከትና ለጸሎት የደረሰው መዝሙረ ዳዊትን ስናነብ ዳዊት ሁሌም በደስታ የሚዘምር ብቻ አልነበረም። ነፍስ የደረቀችበት እግዚአብሔር የራቀው የመሰለው ጊዜ ነበር። በመዝሙር 42 ላይ ምን ይላል? ዋላ ወደ ውሃው ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ይህ የደረቀች ነፍስ ጩኸት ነው። ነፍሴ ወደ ሕያው አምላክ ተጠማች እያለ ይጮሃል። በመዝሙር 13 ላይ ደግሞ አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ ብሎ ይጮሃል። አያችሁ፣ ታላቁ ልበ አምላክ እንደ ልቤ የተባለው ዳዊት እንደኛ ዝለት ተሰምቶታል። እግዚአብሔር የረሳው መስሎት ነበር። እኛም እግዚአብሔር ረስቶኛል ስንል የዳዊትን ሕመም እየተጋራን ነው። ታላቁ ነቢይ ቅዱስ ኤልያስን ስናስታውስ ታላቁን ተአምር ካደረገ በኋላ የቀርሜሎስን ተራራም ካንቀጠቀጠ በኋላ በአንደኛ ነገሥት ምዕራፍ 19 ላይ እንደምናነበው ኤልያስ ደግሞ ዝሎ ተስፋ ቆርጦ ከዛፍ ስር ወደቀ። አሁን ይበቃኛል አቤቱ ነፍሴን ውሰድ አለ። ታላቁ ነቢይ ኤልያስ ይበቃኛል ካለ እኛ ደካሞቹ ደከመን ብንል ምን ይገርማል? እግዚአብሔር ግን ኤልያስን አልኮነነውም። አንተ ደካማ እንዴት እንዲህ ትላለህ ብሎ አልገሰጸውም። ይልቁንስ መልአኩን ልኮ መገበው፣ አጠጣው፣ እረፍትም ሰጠው። እግዚአብሔር የእኛንም ድካም ይረዳል። ስጋችን ሲዘል፣ አይምሯችን ሲዝል፣ ነፍሳችን ስትደክም እርሱ በርኅራኄ ይመለከተናል። ታዲያ የቅዱሳኑን ታሪክ ብቻ ሰምተን መሄድ ስለሌለብን ወደ ራሳችን ሕይወት ለውጠን መፍትሄዎች ላይ መናገር ስለሚገባን ወደ መፍትሄዎቹ እንሂድ። ታዲያ በዚህ ዝለት ሰዓት ምን እናድርግ ካላችሁ አንደኛውና ትልቁ መፍትሄ ሰለቸን ብለን አለማቆም ነው። ትልቁ ስህተት ጸሎት ስሜት ስለማይሰጠን ብቻ መተዋችን ነው። ሰይጣን የሚፈልገው ይሄንን ነው፣ የኛን ማቆም። እሱ የሚነግረን ስሜት ከሌለው ጸሎት ግብዝነት ነው፣ ስለዚህ አቁም ይለናል። እኛ ግን ልንነግረው የሚገባን ጸሎቴ ባይጣፍጥም ለአምላኬ ያለኝን ታማኝነት የምገልጸው አሁን ነው ልንለው ይገባል። ስሜታችን አትጸልይ ቢለንም እኛ ግን ለነፍሳችን ግዴታዋ እንደሆነ እንንገራት። እስቲ እናስበው። መቼም ታመን አናውቅም አንልም። ክፉኛ ስንታመም ዶክተር መራራ መድኃኒት ያዝልናል። ያንን መራራ መድኃኒት የምንወስደው ስለሚጣፍጠን ነው? አይደለም። መራራ እንደሆነ እያወቅን እያቅለሸለሽን ሊያስመልሰን እየታገለን፣ ነገር ግን መድኃኒት ስለሆነ እንጠዋለን። ለምን? ምክንያቱም ስለሚያድነን። መንፈሳዊ ዝለትም ልክ እንደዚሁ ነው። ጸሎታችን መራራ ቢሆንብንም ባይጣፍጠንም የነፍሳችን መድኃኒት ነውና መውሰድ አለብን። ሊቃውንቱ ይህንን የፍላጎት መስዋዕት ይሉታል። ሁሌም ጸሎት የሚጣፍጥ ከሆነ ጸሎቱ ለጌታ ሳይሆን ለራስ እርካታ ሊሆን ይችላል። ነገር ግን ምንም ስሜት በሌለበት ድካም በበዛበት ሰዓት ተገዳችሁ ራሳችሁን አሸንፋችሁ የምትቆሙት ያቺ አንዲት ሰዓት ለእግዚአብሔር የምትሰጡት ትልቅ መስዋዕትነታችሁ ናት። ጸሎታችሁ ባዶ እንደሆነ ቢሰማችሁም እንኳ ጌታ ሆይ ባዶ ነኝ፣ ግን ባዶነቴን ይዤ መጣሁ ማለት ትልቅ በረከት ነው። ስለዚህ በእግዚአብሔር ፊት ቆመን መጸለይ ምንም ቢከብደን፣ ቢያቅለሽልሽን፣ ቢደክመን፣ መሰልቸት ቢመጣብንም፣ ባይጣፍጠንም፣ ነገር ግን ለነፍሳችን ስንል ቆመን ለእግዚአብሔር ያለንን ፍቅርና ክብር ማሳየት፣ ሰይጣንን ደግሞ ማሳፈር ይገባናል ማለት ነው። ሁለተኛው መፍትሄ ደግሞ የጸሎት መንገዳችንን ማስተካከል፣ ከአቅማችን በላይና ልባችን እስኪጨነቅ አይምሯችን እስኪሰለች ድረስ የሚሆኑ ጸሎቶችን አለማርዘም፣ አለመጠቀም። አንዳንዴ የሚከብደን ረዥም ጸሎት መጸለይ ነው። አቅማችን ደክሞ ሳለ እንደ ድሮ የውዳሴ ማርያምን 7ቱንም ቀን የውድስዋ መላእክት መልካ ማርያም መልካ ኢየሱስ ሙሉውን ክፍል ለማድረስ ስንሞክር አይምሯችን ይበተናል፣ ቃላቱ ይምታቱብናል። በዚህን ጊዜ ምን እናድርግ? ራሳችንን አንጫ ነው። እኛ ከምንጸልየው ጸሎት ብዛት ይልቅ ልቡናችን ያለበት በትኩረት የምንጸልየው አጭር ጸሎት በእግዚአብሔር ዘንድ እጅግ ይበልጣል። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ያስተማረንን አባታችን ሆይ የሚለውን ጸሎት ወይም አቡነ ዘበሰማያትን እያንዳንዷን ቃል በዝግታና በማስተዋል ሆነን እያሰብን ብንጸልይ፣ ወይም ደግሞ ጌታ ሆይ ማረኝ፣ ራራልኝ፣ አቤቱ ይቅር በለኝ፣ እንደ ቸርነት መጠን ማረኝ፣ መተላለፌን ደምስስልኝ፣ ከበደሌም አንጻኝ እያለን ብንጸልይ፣ ወይም ደግሞ ሰላም ለኪ ደግመን ጸሎተ እግዝእትነ ማርያም የእመቤታችንን ጸሎት ደግመን፣ እሱንም ካልቻልን እመቤቴ ሆይ አትለይኝ፣ በምልጃሽ አስቢኝ፣ በልጅሽ በወዳጅሽ ፊት ቆመሽ ስለኔ አማልጂ፣ በጸሎትሽ በምልጃሽ በረዴትሽ በበረከትሽ አትለይኝ ብለን ብንጸልይ ከብዛት ይልቅ ልቦና ያለበት ጸሎት ይበልጣል። መጽሐፍ ቅዱስ ላይ በሉቃስ ወንጌል ላይ የፈሪሳዊውና የቀራጩን ጸሎት እናስታውስ። ፈሪሳዊው ረጅም ጸሎት ጸለየ፣ ራሱን አሞገሰ። ቀራጩ ግን ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ ከማለት ውጪ ምንም ረጅም ቃል አልተነፈሰም። ነገር ግን ጌታችን ምን አለ?
ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ አለ። አያችሁ፣ አጭር ጸሎት ግን የተሰበረና ልብ ያለው ጸሎት ሰማየ ሰማያት ይደርሳል። ጸሎት ሲከብደን ዝለት ሲመጣ ረጅሙን የመጽሐፍ የጸሎት ክፍል ሳይሆን ከላይ እንደተናገር ነው በመጀመሪያ የልባችንን በር ከፋች የሆኑ ጸሎቶችን እያደረግን ልባችን ላይ ያሉትን ቃላትና በአይናችን የሞላውን እንባ እያስቀደምን ከፈጣሪያችን ጋር መነጋገር እንችላለን። ዋናው ነገር ልባችን ከእግዚአብሔር ጋር እዚያው መኖር ነው። ሶስተኛውና ምናልባትም የሁላችንም ትልቁ ፈውስ ያለው እዚህ ላይ ነው። የራሳችንን ድካም አምነን ለእግዚአብሔር መንገር። እኛ ብዙ ጊዜ በእግዚአብሔር ፊት ጠንካራ መስለን መታየት እንፈልጋለን። ግን እኮ እርሱ ፈጣሪያችን ነው። ከጭቃ እንደተሰራን አቅም እንደሌለን ያውቃል። ዳዊት በመዝሙር 103 ላይ እርሱ ፍጥረታችንን ያውቃል፣ አፈር እንደሆንን ያስባል ይላል። ስለዚህ ስንደክም ለምን እንደብቃለን? ዝም ብለን በፊቱ ቆመን እንዲህ እንበለው፣ ጌታ ሆይ እውነቱን ልንገርህ፣ ዛሬ ሰለቸኝ፣ ደከመኝ፣ መጸለይ አቃተኝ፣ ቃላት ጠፋኝ፣ ልቤ ደረቀ፣ ግን አንተ አትተወኝ፣ አቅም የሌለኝ ልጅህን በምህረት ደግፈኝ፣ ያዘኝ። ይህ ራሱ እኮ ጸሎት ነው። ድካምን ማመን፣ ትዕቢትን ጥሎ መዋረድ በእግዚአብሔር ፊት ትልቅ ዋጋ አለው። እርሱ የእኛን ፍጹምነት አይፈልግም። ቢፈልግም ከዕለት ወደ ዕለት ከጀማሪነት ወደ ፍጹምነት ማደግን ስለሆነ የክርስትናም የመጨረሻውም እርከን ፍጹምነት ወይም ደግሞ እግዚአብሔርን መምሰል ነውና ያንን እንደው ባንዴ ሆኖ ከኛ አይፈልግም። ነገር ግን የኛን እውነተኛነት ነው የሚፈልገው። ስግደት የከበደንለት ጉልበታችን የከዳንለት እግዚአብሔር ሆይ መሬት ላይ ወድቄ መነሳት አቃተኝ ብለን ቢያንስ ቆመን ባለንበት በአንገታችን ዝቅ ብለን ራሳችንና ጎንብሰን አቅም ስጠኝ እንበለው። አባቶቻችን የታመመ ሰው በልቡ የሚያስባት በጎ ሐሳብ እንደ ሙሉ ጸሎት ትቆጠርለታለች ይላሉ። እኛም በመንፈስ ዝለት ስንታመም ያቺ በአንገታችን ዝቅ ብለን የምናሳያት ትህትና በእግዚአብሔር ዘንድ እንደ ትልቅ ስግደት ትቆጠርልናለች። አራተኛው መፍትሄ ትዕግስትና ራስን አለመክሰስ። በመጨረሻ ሁላችንም ልንይዘው የሚገባው ትልቁ መሳሪያ ትዕግስት ነው። መንፈሳዊ ዝለት ሲመጣ ትልቁ የሰይጣን ውጊያ ክስ ነው። አንተ እኮ ግብዝ ነህ፣ ጸሎትህ አይሰማም፣ እግዚአብሔርን እየናከው ነው የሚል የውሸት ድምፅ በውስጣችን ያስቀምጣል። ይህንን ድምፅ እኔ እሰማዋለሁ፣ እናንተስ ትሰሙታላችሁ? ግን እባካችሁ አንስማው። እኛ መላእክት አይደለንም። እኛ የሥጋና የደም ሰዎች ነን። መዝለል፣ መውደቅ፣ መድረቅ የሰውነት ባህሪያችን ነው። ጌታችን በጌቴሴማኒ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው ሲል ለደቀ መዛሙርቱ ብቻ ሳይሆን ለእኛም ተናግሯል። ዛሬ ነፍሳችሁ ደርቃ ከሆነ ነገ ዝናብ እንደሚመጣ ወቁ። ዛሬ ጸሎት ከከበደን ነገ ደግሞ እንደምንበረታ እናስባለን። ዋናው ነገር በዚያች በደረቅ መሬት ላይ ሳይታክቱ መቆም ነው። እንግዲህ ወንድሞቼና እህቶቼ እስካሁን የተወያየንባቸው ነጥቦች የሁላችንም የቤት ስራዎች ናቸው። በዚህ የጾም ጉዞ ላይ ስንዝል እግዚአብሔር ጥሎኛል አንበል። የእኛ ዝለት የአቅማችን መመዘኛ እንጂ የውድቀታችን መጨረሻ አይደለም። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ የነገረንን ድንቅ ቃል እናስታውስ። ኃይል በድካም ይፈጸማል እንደሚለው እግዚአብሔር እኛን የሚፈልገን ብርቱ ስንሆን ብቻ አይደለም። ይልቁንም ደክመን አቅም አጣው ብለን ወደ እርሱ ስንጮህ ያን ጊዜ ኃይሉ በእኛ ድካም ውስጥ ይገለጣል። ብዙ ጊዜ እኛ የምንፈልገው ፍጹም ሆነን መታየትን ነው። ስንጸልይ በመንፈስ ተቃጥለን፣ ስንሰግድ ሳይደክመን መቆምን እንመኛለን። ነገር ግን ጌታችን የሚፈልገው የእኛን ሙከራ እንጂ የእኛን ፍጹምነት አይደለም። ቅድም እንደገለጥኩላችሁ ስንበረታ ከጀማሪነት ከወጣኒነት እስከ ፍጹምነት እንደርሳለን። ልክ እንደ አባቶቻችን አንድ የሚገርም ምሳሌ አላቸው። አንድ ሕፃን ልጅ መራመድ ሲጀምር እየወደቀና እየተነሳ ነው። ወላጆቹ ግን ልጃቸው ስለወደቀ አይቆጡትም። ይልቁንም ለመራመድ የሚያደርገው ሙከራ አይተው ደስ ይላቸዋል። እኛም በእግዚአብሔር ፊት እንደዚህ ሆነን። ስለዚህ ወጣት ወንድሜ፣ ወጣት እህቴ ዛሬ ጸሎት ጣዕም ባይኖረው ባትበረታም እንደው ግዴታ ሆኖ በመጸለይ እንኳን ከሆነ ማቅረብህን አታቆም፣ መጸለይን አታቆም። ያቺ ጣዕም አልባ የምትመስል ጸሎት፣ ያቺ በድካም የምትደረግ ስግደት በእግዚአብሔር ፊት እንደ ቅዱሳን ማጠን ትሸታለች። ምክንያቱም ስሜትህን ሳይሆን ፈቃድህን አሸንፈ ስላቀረብክ ነው። ዛሬ አንድ ጥያቄ ልጠይቃችሁ፣ በግልጽ እንናገር። በዚህ ጾም ወቅት ለምን ሰለቸኝ፣ ለምን እንደመጀመሪያው መበርታት አቃተኝ ብላችሁ ተጨንቃችሁ ታውቃላችሁ? ወይስ ይህ ድካም መጥቶ ድካሙን በምን መንገድ አሸነፋችሁት? እባካችሁ ልምዳችሁን ከታች የኮሜንት መስጫ ሳጥን ላይ አጋሩኝ።
የእናንተ አንድ መስፈር ጽሑፍ ተስፋ ለቆረጠውና እኔ ብቻ ነኝ የደከምኩት ብሎ ለሚያስበው ወንድማችሁ ትልቅ ብርታት ሊሆን ይችላል። እኛ ቤተክርስቲያን የምንባለው አንዱ ሌላውን ደግፎ ወደ መንግስተ ሰማያት ስለሚወስድ ነውና ሁላችንም ተበራተን አንዱ አንዱን አበርትቶ ተሰባስበን ተያይዘን የስሙ ቀዳሽ የክብሩ ወራሽ የመንግስቱ ወራሽ ልንሆን ይገባናልና ሐሳባችሁን ለሌሎች ማጋራት አትርሱ። መጻፍ አትድከሙ፣ አትሰልቹ፣ ያበረታናል። እያንዳንዱ ኮሜንታችሁን ስናይ እጅግ ደስ ይለናል፣ እንበረታለን። ለእናንተ እንድንዘጋጅ ያደርገናልና እያንዳንዱን የሚሰማችሁን ስሜት አካፍሉን፣ አጋሩን። እያንዳንዱን ኮሜንት እኔም አነባዋለሁ፣ ለእናንተም መልስ ለመስጠት ዝግጁ ነኝ። ይህ ዛሬ የተወያየንበት ሐሳብ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አጋርነታችሁን አሳዩን። ለሚዝሉ ጓደኞቻችሁ ሼር በማድረግ የብርታት ድምጽ ሆኗቸው። እንዲሁም ደግሞ ለቀንዲል ሚዲያ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ የዩቲዩብ ቻናል ቤተሰብ አባል እንድትሆኑ በትህትና ጋብዛለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እግዚአብሔር አምላክ የጀመርነውን ጾም በድል ለማጠናቀቅ የደከመውን ጉልበታችንን እንዲጸናልን የዛለውን ልባችንን በቅዱስ መንፈሱ እንዲያድስልን የቸርነቱ ረድኤት አይለየን። የጾሙን መጨረሻ የትንሣኤውን ብርሃን ለማየት ሁላችንን በሰላም ያደርሰን። በሚቀጥለው የወጣቶች ውይይት በሌላ መንፈሳዊ ርዕስ እስከምንገናኝ ድረስ የአምላካችን የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ ሁሉ ጸሎትና በረከት ከሁላችንም ጋር ይሁን። ሰላም ቆዩልን። ነጠላና ጋቢዎች እንደዚሁም ደግሞ አገር ባህል ልብሶችን ለማግኘት ልዕልት ጥበብን ምርጫቸው ያድርጉ። ከታች በተቀመጡት ስልኮች እየደወላችሁ ማዘዝ ማግኘት ትችላላችሁ። አመሰግናለሁ። 60 አናብስትና 60 አናብርት እንደ በግ ታዘዙላቸው 562 ዓመታትን ስለ ክርስቶስ ፍቅር በበረሃ የተጋደሉ እድሜያቸውን በሙሉ በሰው እጅ የተሰራን ልብስ ያለበሱ ጸጉራቸው ልብስ ይሆንላቸው እኚህ ድንቅ አባት ማን ናቸው? አቡነ ገብረ መንፈስ ቅዱስ በዘመነ ሥጋዌ ባሉበት ዘመን በገዳማቸው ለገዳማውያኑም ለሕዝቡም ለኢትዮጵያም ሲጸልዩ የነበሩ በሚደንቅ ሁኔታ አናብስቱን ወደ ሰውነት ጠባይ መጧቸው ብሎ ጽፏል። አናብስ ሰዎችን ወይ ደግሞ የሚያገኙትን ሊተናኩሉ ይችላሉ እንጂ ሰዎችን ሲያገለግሉ አናይ። አባታችን አቡነ ገብረ መንፈስ ቅዱስ ግን አናብስት ይሰግዱላቸው የእግራቸውን ትቢያ እየላሱ ይኖሩ እንደነበር ያሳይ። የቅዱስ ስምዖንና የቅድስት አክሌስያ ፍሬ ንሂሳ ላይ በቅለው ኢትዮጵያ ያፈሩ የዝቋላው ኮከብ የምድረ ከብድ ብርሃን የዝጊቲው ፈዋሽ የመንፈስ ቅዱስ ታማኝ አገልጋይ ርዕሰ ባህታውያን ብፁዕ ወቅዱስ አቡነ ገብረ መንፈስ ቅዱስ ናቸው። አገር ወገን ወንዝ የማይለየው ክርስትና ይዘው ይችን ምድር ቀድሰዋታል። ዛሬም ወደ አባታችን ወደ ምድረ ከብድ ስንሄድ ዋጋ የምናገኝበት ስለሆነ እንደውም ፍጹም የሆነ ሰዋዊ ትምህርት ሁሉ እንማርበታለን። መንፈሳዊ ብቻ አይደለም። ለካ ሰውነት አገር አይወስነውም፣ ወንዝ የለውም። በየወሩ በአምስት ቢታሰቡ መጋቢት 5 ቀን ግን ከሁሉም ትለያለች። በታላቁ ገዳም በምድረ ከብድ በተጋድሎ ቆይተው ይህንን ዓለም ድል ነስተው ያረፉባት ታላቅ ዕለት ነች። ጻድቁ አባታችን በዛ በበረሃው በገዳሙ ላይ ይህን ያህል ዓመት ሲቆዩ እግዚአብሔር እንዴት እንደታደጋቸው ቦታዋ እንዴት እንደተባረከች ቦታዋ ደግሞ እኛ ስንረግጣት እኛም በረከት እናገኝባታለን። ምድሪቷን ስንረግጣት ራሱ መልካም ነገር እናገኝባታለን። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአባታችን በጻድቁ በአቡነ ገብረ መንፈስ ቅዱስ አማላጅነት ለዓለም ምህረትን የሚሰጥበትን ታላቁን ቃል ኪዳን ለአባታችን ለጻድቁ የሰጠበት ድንቅ ዕለት ነች። ምሳሌ 10:7 ላይ የጻድቅ መታሰቢያ ለበረከት ነው ይላል። ቅዱሱን ስናከብር የቅዱሱን በረከት የምናገኝበት ጸሎታቸው ኃይል እንዳላት ይነግረናል። ኑ ወደ ምድረ ከብድ እንሂድ፣ በረከታችንን እንውሰድ። ለምን ወደ ምድረ ከብድ እንሄዳለን? የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው ከኛ ጋር እንዲሆን መጀመሪያ የምንሄድበትን አሰላስለን አውቀን ነው መሄዳለን። ሰዋዊ ስሜታችንን አራግፈን ይሄ ስጋ ፈቃዳችንን አራግፈን መሄድ አለብን። እሱን አራግፈን በአንድ ጊዜ እግዚአብሔር ወደሱን ቀርበን እንደ አባታችን የአባታችን ረድኤት በረከት እንዲከፍለን አምላካችን በረከት እንድናገኘው እሱም ደግሞ እንዲባርከን መለመን እንደምንችል አሰበን ነው መሄድ ያለብን። የዓለምን ጫጫታ ጥለን የነፍስ ረፍትን ፍለጋ ቃል ኪዳኑን ለመካፈልና በአባታችን ጸሎት በቅዱሳኑ በገዳማውያኑ ጸሎት ለመታመን በጠበሉና በእምነቱ ለመፈወስ
በዕለቱ በሚሰጠው አገልግሎት ለመባረክ እንገኛለን። እንደ እግዚአብሔር ፈቃድ ሁላችንም አባቶችም ብፁዓን አባቶች ሊቃነ ጳጳሳት እንዲሁም ደግሞ ሊቃውንተ ቤተ ክርስቲያን፣ ካህናት፣ መዘምራን፣ ሰንበት ትምህርት ቤት ተማሪዎችም እኔም በዛው እግዚአብሔር ረድኤቱን በረከቱን ያድለኝ ከአባታችንም ረድኤት በረከት እንዲከፍለኝ ይገኛለሁ። የአባታችን የእናንተም ጸሎት ይድረሰኝ፣ አባቶቼም ጸሎት ይድረስ ለመገኘት እሞክራለሁ። በዚህ ዕለት ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ቤተ ክርስቲያን እንዲሁም ዘማሪያን ይገኛሉ። በዋዜማው በሌሊቱ ማህሌትና ጠዋት በቅዳሴው በረከትን እንካፈል። ደጋግ ቦታዎች፣ የተመረጡ ቦታዎች፣ የእግዚአብሔር መገኛ ቦታዎች ስንሄድ ማድረግ ያለብን የቅዱሱን ረድኤት በረከት ለመካፈል መሆን ያለበት። ማንኛውም የጉዞ መረጃን ለመጠየቅ በ0908 32 32 32 ብለው ይደውሉ። የጻድቁ በረከት አይለየን። መጋቢት 5 በምድረ ከብድ እንገናኝ።